ሊቨርፑል እንዳትጠሩኝ በፍጹም እኔ ቶፕ ፎር የሚባል ነገር በቅቶኛል ያለ ይመስላል ያራዳ ልጆች። አሁን ደግሞ አርኒ ስሎት በአዲስ ስትራቴጂ ከሽንፈት ወደ አቻ ደግሞ መጥቷል። ተከታታይ ሁለተኛ አቻቸውን መውጣት ችለዋል ማለት ነው። በሚያስገርም ሁኔታ ሊቨርፑል ዛሬ 2-0 ሲመራ ቆይቶ ሊድስ አስገራሚ ካምባክ ፈጽመው 2-1 አደረጉት። እንደገና አሁንም 3-2 መምራት ችሎ ነበር ሊቨርፑል። እንደገና አሁንም ሊድሶች ባለቀ ሰዓት ተናጋ ሶስተኛውን ጎል አስቆጥሮ 3-1 ወጥቷል ማለት ነው። ያራዳ ልጆች በፍጹም ይሄ ቡድን ግራ የሚያጋባ ሆኗል ማለት ነው። እንዳልኩ ነው፣ አንተ ለማጥቃት አስብ እንጂ ራሱ ይጨርስልሃል። ይሄ ቡድን እጅግ በጣም ከቀን ወደ ቀን ነጥብ እየተጣለለት እሱ የበለጠ እየወረደ እየመጣ ያለ ቡድን ይሄ ነው። እኔ እንጃ። መፍትሄ ሀሳብ አስተያየት ኮሜንት ላይ ያራዳ ልጆች የፕላስ ምልክቱ የእናንተ ነች። ሼር ኮፕሊንክ ይደረግ። ምንድነው የተፈጠረው? ምንድነው የሆነው? ሊቨርፑል ያ ምንድነው? እያበድኩ ነው? እየጨለልኩ ነው ወይስ ምንድነው? ህልም ላይ ነኝ? ከሁለት ባዶ ጎል መጠናችንን አስፍተን የምንወጣበትን ጨዋታ ገደለን። ይሃያ ኮላቴ ገደለን ነው የምላችሁ። ገደለን እንዲህ አጋርሞን የሰየፈን እንደዚህ ማለት እኛ ምንም ጠላት የለብንም፣ ምንም ተቀናቃኝ የለብንም። የራሳችን ጉር ነው ያለው። ይሄ ነው ገደለን። ኢትስ አ ተርኒንግ ፖይንት። ገባችሁ? 7 ደቂቃ ላይ እንደዛ አይነት ጥፋት 2-0 እየመራ ገደለን። በሽተኛው ልቤ ከፍ ዝቅ ብቻዬን ደግሞ ባዶ ቤት መረጋጋት አለብኝ ጋይስ። አይምሮዬን እንዳልሰት አይመስላችሁ? ገደለን። የውሻ ልጅ ገደለን ነው የምላችሁ። ገደለን። ውሃ አለ እንዴ? ውሃ ጭንቅላቴ ላይ ላድርግ ምናምን ነገር ጨሻለሁ። የለሁም በቃ በምንም ኤክስፕሌን ላደርገው አልችልም። ምንም ላወራ አልችልም። በቃ ይገባል አይደል? ምንም ላወራ አልችልም። ያስታውቃል እኮ እንደዚህ አይነት ነገር የሆነ መልበሻ ክፍል ውስጥ የሆነ ነገር እንደነበር ያስታውቃል። በአንዴ እኮ እንደዚህ ትርምስምስ አይልም ቡድኑ ሲጀመር። በቃ ከቁጥጥሩ ወጥቷል። አርነ ስሎት አልቻለበትም። በቃ ሳላህም ልክ ነው ሲጀመር እርን አድርጎታል ብዬ ማስባለሁ። ቦታውን አቋም ሊወርድ ይችላል፣ ግን ያን የመሰለ የፕሪሚየር ሊጉን አሪፍ ተጫዋች እንደዚህ ማስቀመጥ አትችልም። ሙሉ ለሙሉ እኔ ከሳላ ጎን ነኝ በዚህኛው። እኔ እንዴት እየሆነ እንደሆነ ራሱ ማን እንደዚህ እንዳረገብን ራሱ አላውቅም። በጣም ነው የሚያበሳጩ። ትናንትና ራሱ የነበረው ከ2-0 እንደዛ ተንቸፋችፈን አረ በስመ አብ ብዬ ቪዲዮ ራሱ መስራት አልቻልኩም ነበር። አሁን ነው ራሱ አርነ ስሎት መውጣት አለበት። በቃ አርነ ስሎት መውጣት አለበት። በቃ አይሆንም፣ እንደዚህ አይሆንም። ደህና መሻችሁ፣ ደህና አደራችሁ። አይሻልም? አይገርምም? ደግሞ ምኑ ነው የሚገርመው? በጊዜ መግባቴ። ኧረ ጊዜ ሊስጠኝ። በጣም እየተሻሻልኩ ነው። የሚበላ አሁን ምንድን ነው ያለው? ሽሮ። እዚህ ቤት ሽሮ ብቻ ነው የሚበላ ያለው። ለወጥ ያለ ነገር አይበላም። ነው ስጋዬን ቆርጬ ልስራለሁ። አልወጣኝም። እኔ እኮ እዚህ ቤት ስጋ ሳስብ ስጋት ይይዘኛል። ስጋ እንኳን አታዘጋጅም። እሱ ስመሳት እየመጣ ጎረቤት አታስበጥጠኝ። ነው ለርቄ ልጣለ አልወጣኝም። እና ምራጊ ነው የምትለኝ? ተነሽና ተኝ። ምግብ ተሌለ ምን ትሰሪያለሽ? አቻውተናል። እንግዲህ ሊቨርፑልያን ምንም ማድረግ አንችልም። እንዴት ግን ተከላክሎ መውጣት ያቅተናል? 2-0 እየመራን ያንን የመሰሉ የኤኪቲኬ የሚገራርሙ ጎሎች የመጀመሪያው ጎል ፊኒሺንግ እንዴት አባቱ ነበር የሚያምረው። ያን ሁለተኛው ጎል በዛው ፍጥነት እንደዛ ጎል አስቆጥረን እንግዲህ በ2 ደቂቃ ልዩነት ደግሞ ከ78 እና 75 ላይ 2 ጎል ተቆጠረብን። ይሄ ሁሉ ምንድነው መሰራው? ተከላካይ ክፍላችን ምንድነው እየሆነ ያለው? በጣም ነው ግራ የሚያጋባው። እሺ ከዛ በኋላ ዶሚኒክ ሰቦዝ ላይ ጎል አስቆጥሮ ቢያንስ የሱን እንኳን መታደግ አልቻለም። የሁለቱን የኤኪቲኬንና የዶሚኒክ ሰቦዝ ላይ ልፋት ውሃ ውስጥ ነው በቃ ከተት ነው፣ ገደል ከተት ነው። ኧረ በስመ አብ ውሃ በላው ከምር እጅግ በጣም ይደብራል። በቃ የተከላካይ ዲፓርትመንታችን 0 በልቷል ሊቨርፑል። ቨርጂል ቫን ዳይክ እኔ ላለፉት ጊዜያት እንግዲህ ያለ ተቀያሪ ተጫዋች ብዙ ጨዋታዎችን ስላደረገ ከሱ ጋር በተያያዘ አቋም ወርዶ ይሆናል አቅም ከእድሜው ጋር በተያያዘ አቋም ወርዶ ይሆናል አቅም ቨርጂል ቫን ዳይክ እንዳለፉት ጊዜያት አይደለም ሊቨርፑልን እየተመለከትን ያለ ነው። ኢብራሂማ ኮናቴ ሁሌም እንደምታውቁት ነው ያወሳሰን ችግር አለበት። ይሄን ኳስ እንግዲህ ታክል ወርዶ ፔናልቲ በጣም ከባድ ነው ሊቨርፑል ላይ። ያው ያ ማርክ ጌሂ ቢኖር ኖሮ የሁሉ ችግር ላናይ እንችላለን። ብቻ ግን በጥር የዝውውር መስኮት
ትክክለኛ 6 ቁጥርና ትክክለኛ ተከላካዩን ማርክ ጌን ወይ ካላስፈረምን ቶፕ 4 እንኳን መጨረሳችን ዘንድሮ እጅግ በጣም አጠራጣሪ ነው ሊቨርፑልያን። ለማንኛውም ግን ያንን የመሰሉ የኤኪቲኬ ጎልና የሳቦዝላይን ጎል በጣም ያሳዝናል። ብራድሊ እንደዛ ከጉዳቱ አገግሞ ተመልሶ ይህንን የመሰለ ድንቅ ብቃት አሳይቶን ምን አይነት ኳስ ነበር ለኤኪቲኬ የሰጠው። ብቻ ብዙ ማስተካከል የሚቀሩባቸው ነገሮች አሉ። ሊቨርፑልያን እንደ ቲም ነው የታመምነው ሊቨርፑልያን። ለማንኛውም ምንም ማድረግ አይቻልም። ይመቻችሁ ሊቢያንስ። የሞተ ቲም፣ የሞተ ሜንታሊቲ፣ የሞቱ ልጆች። ስንት የሞተ ልጅ ነው ያለው እኛ ቤት፣ ስንት የሞተ እንዴ! 2-0 እየመራ ነው አይደለ? እንዲህ የደደብ ታክል፣ ምንም አይጠቅም ታክል እንደዚህ መውረድ ምን ይባላል? አሁን ይሄ ደደብ ነው። እሱ ነው የሚያስከካም በየሳምንቱ ኤኪቲኬ እንደዚህ ለፍቶ 2 ጎል አገባ። ይኸው መና ቀረ ልፋቱ። እሺ ችግር የለም እኮ ችግር የለም። 9 ደቂቃ ጨመረ አይደለ? ምንድነው የሰራው? ሶበስ ላይ ኮርና ሄዶ እንደ ትንሽ ቲም እኮ አክትን ያደረግ ነው እኮ እኛ እንዴ! ኳስ ይዞ እንደመጫወት ኮርና እንደማሻማት ለመስጋት ኢንዶና ሶበስ ላይ ምንድን የደደብ ስራ ነው የሰሩት እንዴ! አሁን በእነዚህ እኮ ነው ስሎት እኮ የሚሰደበው እኮ። እኔ ኮናቲ በቃኝ። ስለ ኮናቲ ማውራት አልፈልግም። ኬርኬዝ አሪፍ በሆነበት ጊዜ ደደበ ይሄ ሰውዬ። ማድሪድ አረ በእናትህ ለትረንት ሲሆን ነው እንደ የምፈጥረው። አረ ውሰድልን። እኔ በቃኝ እንዴ! ማይሆን ነገር ነው የሚያደርጉት። 2-0 መራን አይደለ? ወጣን እኮ 5ኛ እኮ የተመለስን ዩናይትድ ሆነን እኮ ዩናይትድን አቻ ነው የሚወጣው ማለት ነው። እስሎት መውጣት መባረሩ ነው እስሎት። በእነዚህ በደደቦች ምክንያት በደደቦች። ጆንስ እንዴት ነው የሚለይ የነበረው? ኤኪቲኬ ይለይ። ሶቦዝ ላይም እኮ ጸጥ ነበር መጨረሻ ላይ ነው እንጂ የህፃን ስራ የሰሩት። ኮናቲ በቃኝ። ከኮናቲ ጋር ምንም ነገር አልፈልግም። ከአሁን በኋላ ጎሜዝንም ቢሆን ሴንተር ባክ አድርጎ እንጫወት። ቢያንስ ወኔ ያለው እሱ እዚሁ ያደገ ልጅ ነው። በዚህ ልክ መውረድ ይቻላል እንዴ ጋይስ? እኔ የፈለገ ቢወርድ በሊድስ እንትን አንልም ነበረ ፖይንቲ ምንም በቃ። ኤኒዌይስ ግን ማለት ነው እስካሁን ሳወራ የነበረውን ግን ተረዳችሁኝ አይደለ? ምን ያህል ጋክፖ ሺት እንደሆነና ኢኬቲኬ ለዚህ ቡድን ደግሞ በጣም አስፈላጊ እንደሆነ ተረዳችሁኝ አይደል? ኢኬቲኬ አንተ ትችላለህ። ብቸኛው የምተማመንበት ነብዬ ነበር አይደል? እተማመንብሃለሁ። በጣም ነው ምኮራብህ። በጣም ተማምኜብሃለሁ። ሶቦዝ ላይም እንደዛው። አንተ እንቋችን፣ አንተ ስላለህን እኛ እድለኛ ነን። በጣም እኮራብሃለሁ ሶቦ። በጣም ነው ምኮራብህ። እስሎት የተባልክ ጀዝባና ጋክፖ የተባልክ ጀዝባ ግን ማለት ነው እግር ብሉ። እንዴት አደራችሁ ቤተሰብ? ዛሬ ስለ ትናንቱ ጨዋታ እንዲሁም ማለት ነው አሁን ላይ ሊፈጠር ስለሚችለው ነገር በደንብ እናወራበታለን። ይሄ ቪዲዮ የሚደርሳችሁ የትኛውም ክለብ ደጋፊ ብትሆኑ በተለይ የሊቨርፑል ደጋፊዎች በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ፕላስ ምልክቱን የተጫናችሁ ደግሞ ቤተሰብ ሁኑ እና በትናንቱ ጨዋታ ማለት ነው የደበራችሁ ያዘናችሁ የሊቨርፑል ደጋፊዎች ካላችሁ በጣም ገና ናችሁ ማለት ነው እናንተ። እኔ ጨጓራዬ ተልጧል ባለ በቃ እየሳኩ ነው ራሱ በቃ ኢንጆይ ነው እያልኩበት ያለው አሁን ሞመንት ማለት ነው። በትናንት ጨዋታ መናገር የምፈልገው በጣም አሪፍ ኳሊቲ የነበራቸው ልጆች አሉ ከቲማችን። ጆንስ በቃ መግባት ያለበት ልጅ ናባሪ በጣም ነው የሚችል በጣም ማለት ነው። ስለ ጆንስ ከዚህ በኋላ ማንም ሰው እንዳይነገር። ይሄ በጣም ኳሊቲ ያለው ሚድፊልደር ነው። መቤቴን አይናችን እያየ እንዳናጠው ፈራለሁ። ልክ እንደ ኤሊትሱን ቨርት ዛሪፍ ነበረች። ሶቦዝ ላይ የተደመረው ፐርፎርማንስ ነው። ኢኪቲኬ አባቴ ውለሽ ግቢ በቃ ያገኛትን ቻንስ እንዴት ነው የሚጠቀማት ማለት ነው። በጣም ኳሊቲ ያለው አጥቂ ነው። ጋክፖ የሚባል ልጅ እያነፈሰን ስለሆነ ማለት ነው እባክህን ኢኪቲኬን የሳቅ ሞክራችሁ በቃ አለቀ። ሌላቲን ቁጥር የለንም አይደለም። ጋክፖ እንደዚህ ቁጥር መጫወት ይችላል፣ ችግር የለም። ቤንች ቀይረህ ታስገባዋለህ። ከፈለግ ኢሳቅ ነው ተታ ኢኪቲኬን ወደ ማል አስገብተህ ጋክፖ ደግሞ ቀይረህ በመስመር ማውጣት ትችላለህ፣ ችግር የለም። ኢኪቲኬን የሳቅን አጣምርልን በቃ አለቀ። ሆናቴ አሪፍ ተጫውቶ አሪፍ ሰርቶ ምን ይሉታል አሁን? ይሄ ምን አይነት ታክል ነው? መቤቴን ወረዳ ልጁ እንደተዋወቀ ሲያውቅ እግሩ ለምን አይሰበስብም? እጥፍ ለምን ያረጋት? አንድ መጥቼ እግር ልጠፈው ማጭድ በአንተ ስህተት ምክንያት ነው ጨዋታው በሙሉ ብልሽሽቱ የወጣ። አልፏል። ሳላህም እየተነጫነጨች ነው። ሳላህ መነጫነጩ በአንድ በኩል ልክ ነው፣ በአንድ በኩል ደግሞ ልክ አይደለም። ምክንያቱም ከዛና 2 ዓመት ሙሉ አላ ዘንድሮ ሳይቀር ምርጥ ፐርፎርማንስ እያሳየ 1 ደቂቃ ራሱ ሳይሰጠው እየወጣ ማለት ነው። እነዚህ አላወራም። ሳላህ 3 ጨዋታ የተቀመጠ እሱም በቃ እያጠፋ ስለሆነ ነው። ትራክ ባክ አያደርግም ጭራሽ። በቃ ሊያጠቃን የሚገባ ትራክ ባክ አያደርግም። የተመለሰ ያግዝ ተከላካይ ምናምን ቻንስ ክሬሽን ነበር አሁን በጣም ቋሚ ሆኖ እንዲጮት ያደረገው ማለት ነው። አሁን እንኳን ቻንስ ክሬት ሊያደርግ የተሰጠውን የሚጨርስ አይደለም። ስለዚህ ቤንች መቀመጥ እሱ ልክ ነገር ግን ዲስማሽ ደግሞ ቤንች መቀመጥ የለበትም ማለት አንድ 30 ደቂቃ በትንሹ መሰጠት አለበት ለሱ እድል ማለት ነው። አሁን ምን ይፈጠራል? ስሎት ይባረራል ወይስ አይባረርም? እንደኔ ካየ ነው ስሎት ከተባረረ የሚባረረው ከብሬተን ጨዋታ በኋላ ነው።
እስከ ብራይተን ጨዋታ አይ ቲንክ ማባረው ላስት እድል ላስት ካርድ ይሰጡታል ለብራይተን ጨዋታ ማለት ነው። ከዛ በኋላ ግን ቀጥታ ውሳኔ የሚወስኑ ይመስለኛል። ስሎት ሲባረር ማን የሚፈርም ይመስላችኋል? እንደኔ ክሎፕ ይመለሳላችኋል። ቤተሰብ ክሎፕ ይመለሳል ብዬ አስባለሁ። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ይሄ ቪዲዮ በደንብ ትግጠስ ኮፒ ካርጉት ፋሚሊ ይመቻችሁ። ይሄ ደንቆሮ ኮናቴ ማለት ነው ላም ነው ላም ምንም አይሰራም በእውነት ጥጃ ናቱ ሄዶ ይንሸራተታል። ምን አባ ገባ በአርሰናል ደስ ሲለን 2 ጎል አስገብተን ደግሞ ደስ ሲለን ይሻል ኮናት ሄዱ ይዘረገፋል። ስሎትስ ቢሆን ስሎት ምን ይሰራል? እሺ ለምንድን ነው ኤክሲኪን አስወጥቶ እንትናን አስገባ? አይዛቅን ጎሜዝ ምን ይሰራል? ብራድሊ እኮ ምንም እየተጫወተ ነበር፣ ምንም አላደረገ። ጎሜዝን አስገባ። ወይኔ አሪፍ ነን ስል ይበላሻል። በ11ኛው ሰዓት ያበላሻል። እራሳቸው ደንቆሮ የሆኑ ቲሞች ድንጋይ ራስ እስሎት የተባልክ ሰውዬ ከነጋግፖህ ትወጣታለህ። መድኃኒዓለም ጋግፖ እስከ 80 ምናምን ደቂቃ ምን ያደርጋል? ጋግፖ እስከዛ ደቂቃ ወገን ተቃጠልን እኮ። አረ ኬዛን የመሰለች ተቀምጦ ኢንዶ ይገባል። ስንት ጊዜ ጨዋታ ያላደረገ ልጅ ዛሬ መሞከር ያደርግብናል። አረ በስመ አብ ስንት ጨዋታ አስፈላጊ ጨዋታ ላይ ያላስገባው ተጫዋች ዛሬ ምን አድርገኝ ብሎ ነው የሚያስገባው? አረ ወገን ተቃጠልን። አረ በእግዚአብሔር አረ እስሎት አማረርከን በመድኃኒዓለም። አረ እኔ ሊቨርፑል እንደዚህ ሆነ ይቻል አቅም። አረ ወዴት ይዘብን እየሄድክ ነው? ወይኔ በዚህ አጋጣሚ 30,000 ፎሎወር ገብተናል። እናመሰግናለን ፋሚሊ፣ ይመቻችሁ። ለብቻዬማ አይሆንም ጀሞ፣ ለብቻዬ አይሆንም። ዛሬ እኔ በአግባቡ ተሰጥቶኛል። ገብቷል አይደለ? ስለሆነ ይሄ ሼባው ከመሰጠት ማለት ነው አይተናነስም። በቃ በዚህ ጨዋታ አቻ ወጣው ስትል የትኛውም የሼባው ደጋፊ ማየት አልፈልግም። ማን ልክህን ተነግሮ ልክህን የተሰጠው በዚህ ጨዋታ ልክህን ማን ከሁለት ለባዶ አንተ 3 እኩል ትወጣለህ። ይኸውልህ እኔ እኮ የትኛውንም ክለብ እንደፈለኩ የመናገር መብት አለኝ። ምክንያቱም የፕሪሚየር ሊጉም የሻምፒዮንስ ሊጉም መሪ ነኝ። በቃ ከስልጣኔ ስወርድ መተህ ታናግረኛለህ። የትኛውም ክለብ ደጋፊ ገብቷል አይደለ? እስካልወረድኩ ድረስ ግን ማለት ነው እንደፈለኩኝ ምረግጥ ይሆናል። ጠንቅቀው ወቄንን በቃ ሼባው አቋም ብቻ አይደለም በእውነት የወረደው። እውነቱን ለመናገር ማለት ነው አንተ አብሮ የወረደው ሜንታሊ ራሱ ወርዷል። ጥሩ አይደለም ማራወራ ሻው ምን ይሻላል? በእውነት በሼባው ጉዳይ በመሰብሰብ አለብን። የኛ ጉዳይ ባጭሩ የሚቀጭ ነው። ችግር የለም ያጋጥማል። ከ18 ጨዋታ በኋላ የእናንተ ምን ይሻላል ነው። መች ነው የምትመለሱት? እንዴት ነው ጀሞ? ምን ታሰባላችሁ? ለማንኛውም ኧረ ቅሌት ነው፣ ኧረ ነውር ነው እንዴ! አይሉ ዘርፑል ምን እንደሚሻላችሁ አላውቅም። አክቹአሊ ስለ ሊቨርፑል ላውራ ሳይሆን የመጣሁት ስለ ሶቦዝ ላይ ወይም በኢትዮጵያ ቨርዥን ደግሞ ስለ ዲቤክ ላውራ ነው የመጣሁት። የዚህ ሰውዬ ሴሌብሬሽን ጦስ ነው ይዞባችሁ እየመጣ ያለው። በቃ ይሄ ሰውዬ ሴሌብሬት ካደረገ ጣጣ ነው የሚመጣው። ሀገሩን እንደዛ ከአየርላንድ ጋር እንደዛ ቀውጦት ሪስፖንስ ሰጠ ተብሎ ምናምን ተሰጣት። ቅድምም እንደዚህ መራን ብሎ ቀወጠው። አይ ሊድስ ትለያላችሁ። ለማንኛውም ሊድስ ትችላላችሁ። በጣም ነው የምትችሉት። ይመቻችሁ። አቻ ይገባችኋል በደንብ። ሉዘርፑል ሹገርፑል